በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወትትፈስሑ ከመ አመ ያስተሪ በስብሐቲሁ። ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጀምሮ የየመምሪያ ኃላፊዎች የአዲስ አበባ ፊትለፊቱን ክልል ብለን ቁጭ ብለን እኮ ትችላለህ እኮ ወደዛ ላዞር ወደዛችሁ አይደለም እዛ ላዞር ብትል ነው ቀላል እኮ ነው። ለስብሰባ ሀገረ ስብከት ስመጣ እኔ የባሰ ሌላ ችግር ስላለኝ ህዝቡ አባታቶ ዝም ብሎ እንዳይበተን እባክዎን ሄደው ቡራኬ ይስጡልኝ ብለውኝ በዚሁ ቤተ ክርስቲያኒቱን አንዲት እንደመሆኗ መጠን በእኛ መካከል ደግሞ መከፋፈል፣ መለያየት የሌለ ስለሆነ በዚያ ምክንያት እንጂ ብፁዕ አቡነ ሄኖክም ያው በመንፈስ ከእናንተ ጋር ናቸው። ከዚያው እንደ አባትነታቸው ይኸው አሉ እና የደብሩ አስተዳዳሪ መላከ ገነቱ ክብሩ ጀምሮ የዚሁ ቤተ ክርስቲያን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት ይህንን የሰማዕቱን የኃያሉን የቅዱስ ጊዮርጊስን በረከት ለማግኘት ከዚህ የተሰበሰባችሁ ምዕመናንና ምዕመናት በእውነቱ እንኳን አደረሳችሁ ነው የምል። መጀመሪያ አሁን ሁሎችም 7 ዓመት ቅዱስ ጊዮርጊስ ተሰቃየ፣ 7 ዓመት ስቃይ ተቀበለ እያሉ ሲገልጹላችሁ የነበረ እንደው እነሱ ናቸው የተሰቃዩ፣ እሱ ነው የተሰቃየ ይሆን? አሁን እሱ አሰቃያቸው እንዳለ ጊዮርጊስ አያሰቃይ። ለአሰቃይ ቢልም የሚቻለው ጀግና እንደነበር ታውቁታላችሁ። በኪም በታሪክ ጦር ሰፈር ሄዶ እኔ ጊዮርጊስ ብሎ በፍከራ ከጀመረ ወይ እጅ መስጠት ወይም ጥሎ መፈርጠጥ መሮጥ ነው ጊዮርጊስ ምስጢር። አለዚያም ጦር መሃሉ ጊዮርጊስ ተገኝቷል ተብሎ አዋጅ ከተነገረ ያው እንደዚሁ ወይ እጅ መስጠት ወይ ጥሎ መሮጥ እንጂ እዋጋለሁ ብሎ የሚደፍር አሞት ያለው ሰውም አልነበረም በጀግንነት ለማለት ነው። እና በዚህ ወጣቶችንና የመንግስት አካላትን ወታደሮችን በእውነቱ አብነት ሆኖ ቆሞላቸዋል ነው የምለው። እና እነሱ በገዛ መጥፎ ስራቸው 7 ዓመት ተሰቃዩ። 7 ነገስታት ከነ ሰራዊታቸው። እስቲ እንዲያው አሁን 70 ነገስታት ሆነው ሰራዊት አላቸው፣ ብዙ ተከታይ አላቸው፣ እንደዚሁ የሚያስተዳድሩት በብዛት ሆነው ነው አንዱን ሰው። እስቲ አሁን እኛ ተሰብስበን እየተራ ይህንን ዛፉን እንግረፈው ብንል እሱ ነው የሚደክም፣ እኛ ነን የምንደክም። እንደዚያ እኮ ነው የሆነባቸው። ጊዮርጊስን የዛሬ መጨረሻ ደቀቅ ነው ብለው ገደል በትነውት ትቢያ አድርገው ሲመለሱ ቆዩኝ አብረን እንሂድ ነው የሚላቸው። ምኑን ይጨብጡት የሚሉት ቢያጡ አንድ ወቅት ላይ ምን አሉት መሰላቸው? እስቲ የተቀመጥንበትን ወንበር ብታለመልመው እናምናለን አሉት። ወዲያው ቅጠል አውጥቶ አለምንም አሳያቸው እና መተቱ እነሱ አሁንም እኮ እሱ ነው ብቻ የእሱን የፈጣሪውን ኃይል ነው እያሳያቸው ያለ እንጂ እነሱ ይመለሳሉ ብላችሁ ነው? የለም፣ እነሱ አይመለሱም። ከዚያም ደግሞ ልፍ ብለው የሞቱትን ብታስነሳቸው የሞቱት ሲነሱ አይተን እናምናለን ብለው አሁንም የሞቱትን ሴቶችንም ወንዶችንም በዚህ አካባቢ የነበሩትን አስነስቶ ሲያሳያቸው ኧረ እንደው ምናምንቴ መንፈስ ነው ያመጣ እንጂ እውነትም ሰዎች ናቸው። ያውም እኮ ግማሾች የሚያውቋቸው ናቸው።
እና ቅዱስ ጊዮርጊስ አምላኩን የገለጸ ታማኝነትን ያንጸባረቀ በእውነት እምነት ታማኝነት ለፈጣሪ የሚገባውን ክብር ያሳየ እግዚአብሔርን ያሳወቀ እንደው በዚያ በማያምኑት አገር ሲሄድ እኮ ቅዱስ ጊዮርጊስ ሹመት ሊሾም ነው የሄደው። እንደው አሁን ሲነገር ቆይቷል። እኔ ብዙ አላስተምርም፣ ትንሽ ነው የምናገር እንጂ ብዙ የመናገርም ፍላጎትም የለኝ፣ አልወድምም ብዙ መናገር። ሊሾም ሄዶ ሹመት ሊጨምር ሄዶ ነው ጣዖት አቁሞ ፈጣሪን ካዱ ለጣዖት ስገዱ የሚል ሲያገኝ ለካ እንዲህ ነው ነገሩ። ለዚህስ ይቅርብኝ ሹመቱ ክርስትናን ቢገልጥ ይሻለኛል ብሎ የራሱን ውሳኔ የወሰነ ሊሾም ሄዶ ነው እዚያ ነገስታቱ ዘንድ። አሁን ይሄ አብነት እኮ ምን መሰላችሁ? አሁን ወደ አረብ ሀገር ወደ አሜሪካ ገንዘብ ሊያገኙ የሚሄዱ ልጆቻችን አሉ። እንደው ለገንዘብ ብቻ አረ ከዚሁ አምነውበት ስማቸውንም ቀይረው ይሄዳሉ። የዛሬውን ተውት። ከዚሁም ራሱ ምንድን ልበል መሐመድ ፋጢማ ብለው ስማቸውን ቀይረውስ መሄድ እንዳይከለከሉ የሚሄዱ የዛሬውን እንኳ ከጊዮርጊስ ጋር ተውት። እንደው ብቻ እንደው እናውረው ነው እንጂ ከዛሬው ጋር እንደው እንደዚህ ምን ይባላል እዚህ ስሟን ቀይራ ሄዳለሁ ብላ ሰውየው ያ መዝጋዱ ተጠራጥሯት እና እውነት አንቺ እስላም ነሽ? አዎ እስላም ነኝ። እስላም እውነት አንቺ ተይ እስቲ ማያላት ማርያምን እስላም አላቃለ ያንን የነሱ ሳትለምደው ቀርታ የነሱን ማማያ ሳትለምደው ቀርታ ማርያም እንደዚህ አለች ይባላል። የዚያ የነሱ ማማያ ሌላ ነው። እንደዚህ ስም ጠርቶ አይደለም። እና ቸኩሎ በአደጋ ሲጠይቃት ማርያምን እስላም ነኝ አለች ይባላል። እና ጊዮርጊስ ግን የዛን ጊዜ ያንን ሲሰማ እንግዲህ እኮ ኃይል ነበረው፣ የሚከተለው ኃይል ነበር፣ እግዚአብሔር ይረዳው ነበር። ያንን ጣዖቱን ሰባብሮ እነሱን መግጠም መልአኩን ይልክለት ነበር። ግን አልፈለገም። ደሜን አፍስሼ አጥንቴን ከስክሼ በፈጣሪ ስም ብሞት ይሻለኛል አለ። እግዚአብሔር ደግሞ ሲያምኑት ይታመናል። አሁን እናንተ እንኳን በትንሹ እምነት እስቲ ይህችን ያካከል እንዲህ አድርጌ ለምኜው ጸበሉን ወስጄ እንዲህ አድርጌ ቸግሮኝ ነገኘው ስትሉ እንኳን በትንሹ እንኳን በትልቁ ሲያምኑት ደግሞ በትልቁ ነው። አዎ እና ጊዮርጊስን በምንም አይነት ቢፈላሰፉ በምንም አይነት ቢራቀቁ ምንም መግደል አልቻሉም። ታቅማቸው በላይ ሆነባቸው። ኋላ በመጨረሻ ምን አለ መሰላችሁ? ያ የነገስታቱ መሪ ከኔ ቀጥዬ ሹመት ልስጥህ አለ። ግዛትን በዚህ በምድር ላይ ከኔ ቀጥሎ አንተን ላንግስህ፣ እባክህ ለጣዖቱ ሰዋ አለ። ምን አለ የዛን ጊዜ ጊዮርጊስ? እንዲያስተሰጠኸኝ እሺ አለ ቅዱስ ጊዮርጊስ ሊያሾፍበት። እናሳ በል እንግዲህ አማህድና ሰዋ አገር ሰብስብ እንጂ ስሰግድ ይህን ያልስዋጋ ሰምቼ አገሩ ሰብሰብና ጊዮርጊስ ለጣዖቱ ሊሰዋ ነው ተብሎ ህዝብ በጥሩምባ ይጠራና ስሰግድ ይሄኛል። ኋላ ይሄ በአገሩ ሲነገር እንደዚህ ምንም በሌላት ድሃ ቤት አስረውት ምንም በሌላት በድሃ ምስኪን ድሃ ቤት አስረውት ቤቷን በእንጀራ በበረከት የሞላላት የታሰበበትን ምሰሷ ያለመለመላት አንዲት ድሃ ሴት ነበረች። ሊሰግድ ነው ጊዮርጊስ ለጣዖት መታችሁ ሲሉ ይበላሉ ሰንቀጣ እንዴ ጊዮርጊስ ያን ያህል ታምር ስትሰራ የነበረው እንዴት ተሸንፈ ለጣዖት መስገድ ብላ ልጇን ይዛ በሽተኛ ልጅ ነበራት። ዲዳ እውር ደንቆሮ የሆነ ልጅ ነበር። እሱን ያውም አይኑን ብቻ አብርቶላት ሌላውን አልፈወሰላትም ነበር። እንዴት ጊዮርጊስ እንዴት ተዳለ ብላ ብላ እያለቀሰች ስትሄድ ኋላ ቆይማ አትቸኩይ ዘይ ዝም በይ አትጩይ ዝም በይ አለና ልጁን ያንን ደንቆሮውን ና ብሎ ጠራውና ደንቆሮውን ሽባም ነበር ና ሲለው ድንቁርናውም ለቀቀው ሰማ፣ ሽባነቱም ለቀቀውና ሂድና እዚያ ጣዖቱ ውስጥ ያለውን ሰይጣን ጊዮርጊስ ይጠራሃል ብሎ ተመልከት። ጀግናው ጊዮርጊስ አሁን እኮ ሊሰግድ ነው ተብሎ ነው ህዝብ የተሰበሰበው። ሊጫወቱባቸው እኮ ነው ድራማ ሊሰራባቸው። ከዚያ ውስጥ ጣዖት ውስጥ ያለውን ሰይጣን ና ጊዮርጊስ ይጠራሃል ብሎ ኋላ ሄደና
ጊዮርጊስን አይልሃል ብሎ ሲለው እየተንቀጠቀጠ በህዝቡ መሃል ግራ ምን መሰላችሁ? ንጉሱም አፈረ እንኳን የሚሰግድለት፣ ነገስታቱም አፈሩ። ያኛን ያድነናል አምላክ ይሆነናል ብለው ሲሉት ጊዮርጊስ እያንቀጠቀጠ ይዞት ሲመጣ ህዝቡ መሃል እነሱ ግራ ገባቸው። ለምን ነው አንተ አምላክ ሳትሆን አምላክ ነኝ እያልክ ሰውን የምታሰስ? እኔማ ይኸው መጀመሪያም እኮ ውሸታም ነኝ እነሱ ስላመለኩኝ ነው እንጂ እባክህ አታጥፋኝ አለ። እንዳለ ይኸውልህ ምድር ተከፍቶ ከነጣዖታቸው ከነዚያ ከነ ምስሉ ጣዖታቸው ምን ልበላቸው፣ ጣዖቱ የሚቀመጡበትን ለጣዖት መንበር አላቸው። መንበር እንግዲህ ሰይጣኑ የሚቀመጥበት ዙፋን አላቸው። ከነ ዙፋናቸው ምድር ተከፍታ እንድትወጣቸው ነው ያደረጋቸው። እና እንዲህ አድርጎ ነው ለጣዖት ይሰግድ የነበረውን ሰው ሁሉ እያሳመነ የእግዚአብሔር ያደረገው። በዚህ ጊዜ ተስፋ ሲቆርጡ ነው ኧረ ሰው እያሰቃይተን መግደል አልቻልንም እናሳ የለም አንገቱን ተቆርጦ እንደው እንገላገለው እንጂ በስቃይ በምንም ይኸው ፈጨነው፣ አሳረርነው፣ ከተፍነው፣ በገደል ዘራነው። ተመልሶ እየመጣ በምን ጽበው ተነስቶ እንደሚመጣ ነው። ይህንን በምን እንገለዋለን? ያው እንደተባለ አንገቱን ቆርጠን ሰማዕትነቱን ተቀብሎ ይሄድ እንጂ እንዲያርገን ብንገላገለው ይሻላል ተባለ። ተወሰነ። እንግዲህ ቅድም ሲሉት እንደነበረው ዮም ተጽሕፈ እምነገሥት ክላሊሁ ለሰማዕት ክላሊሁ በመጥባይት ነገሥታቱ አንድ ላይ ተሰበሰቡና ቃለ ጉባኤ ሰርተው ጊዮርጊስ ያው 7 ዓመት ተሰቃይቶ ብንለው ሊሞት ባለመቻሉ ሊያምን ባለመቻሉ የሞቱን ውሳኔ ወስነናል ብለው ተፈራርመው ያንን የሚገለውን ሰው ይዘው ሂዱና እዚያ መግደያው ቦታ አንገቱ እንዲቆረጥ አድርጉ ተብሎ የሚገሉት ሰዎች ይዘውት ሄዱ። በዛሬው ዕለት እዚያ መግደያው ቦታ ላይ ሲደርስ ትንሽ ወደ ፈጣሪ ልጸልይ ቆዩኝ ብሎ እሱ ጸሎት ጀመረ። ነገሥታቱ ወይ ተገላገልን፣ እንግዲህስ የሰው መሳጫም አንሆንም፣ ይኸው ገደሉት ብለው ይሄን እየከዳ የሚያምነው ሁሉ ህዝብ ወደኛ ይመለሳል ብለው ደግሰው ገና ያንን ያጣበቁትን ሳይጎርሱት የጎረሱትን ሳይወጡት ነው ፈጣሪ ለሌላው እንቅፋት የሚሆኑ እኔ በሞት እኮ አሁን ገነት እገባለሁ ደግሞ ሌላውን ደካማውን ሲያሰቃዩ ሲያሰናክሉ ከሚውሉ እነዚህ ቆሻሾች ጥረጋለው ከሰማይ እሳት ወርዶ ነው እንዳለ አመድ ያደረጋቸው ያንን እንግዲህ እና ሰው ሲሞት ነው እንደ የሚባለው ተባዙ አለቁ እኮ ያልኳችሁ እንደዚያ ሁሉ ነገሥታቱ እሳት ወርዶ አቃጠላቸውና እንደ መችስ ቢሆን እንደው ቢቻለው እንኳን ምን መሰላችሁ እንደው እኛ በቀል ስለምንወድ ነው እንጂ ተመልሰው ቢያምኑ ነበር ጥሩ እሳት የሚበላቸው ነው። ግን በቀል እዚያ እኮ ሰው እኮ በቀለኛ ነው እንኳን አይደለም ሰው ነው የምልህ እችን የበላችንን ቁንጫ እንኳን ይዘን ጥርሽ ስናደርጋት ወይ ደስ ቅማል እንዲህ አሁን ቅማል ጠፍቷል መሰለኝ። ቅማል አሁን ድሮ ነበር ቅማል በተባለ ጊዜ እንደው ስትበላ ላጋጥ ወዲያችን ጠሽ ያደረግናት እንደሆነ ወይ ደስታችን በሷ እኮ እና ሰው በቀል ስለሚወድ እንደዚህ አለ እንጂ ይኸው አባቶቻችን ጻድቃን ሰማዕታት እነ ጊዮርጊስም ይሁኑ እግዚአብሔርም ራሱ እግዚአብሔርም ቢሆን የሚያደርጉትን ያውቁምና ይቅር በላቸው። እስጢፋኖስም እንደዚህ ነው የሚያደርጉትን ያውቁምና እንደዚያ ነው። እና አሁን እንደዚህ የእምነትና የአንድነት ጉድለት ነው አሁን አቅማንሶን እየተተራመስነ ያለ ነው በዚህ በኢትዮጵያ ውስጥ። ጊዮርጊስም እንደምታዩት ኢትዮጵያን ምን ያህል የዛን ጊዜ እኮ ምን መሰላችሁ አሁን እንደው እኛ በመልክ ነው ወይስ በምን ወዶን መስሏችሁ ነው? አሁን ተባብረው እኮ ከመንግስቱ ጋር ከአፄ ምኒልክ ጋር መንግስቱ፣ ንግስቲቱ፣ ወታደሩ ሁሉም እግዚአብሔር የሚል እግዚአብሔር አማኝ ነው። እንዳሁኑ ጥንቅጡ አልወጣም። አሁን እኮ ዝም ብሎ አሁን እኛ እንሰራዋለን ምናምን በሉ የሚሏችሁ እኮ ያቀርቶ ነው እንጂ ይህንን ማን ነበር የሰራው? አንተስ ተመልከተው። ህዝቡ ነበር የሰራው፣ መንግስት ነው የሰራው ነበር። ተመልከት
ይሄ ብቻ ደብረ ሊባኖስ መንግስትን የሰራው አልፎ አልፎ እንደዚያ ነበር መንግስቱ። በክርስትናው እምነት እንዲያው ምን መሰላችሁ ምስክሩ እንኳን መስቀል ተቀምጦ ፍርድ ቤት እኮ ናማልና መስክር ነው የሚባል ለእግዚአብሔር። ይሄ ነው እምነቱ የነበረ እንደዚያ እና ይሄ ስለነበረ ክርስቲያኖቹን ፈጣሪ እንዲነኩበት አይፈልግም። ይኸው ጦር ሰፈር ድረስ ጊዮርጊስን ሰደደው። ጊዮርጊስን ላከው ጦር ሰፈር ክርስቲያኖቹ አገራቸው እንዳይደፈርባቸው። እንደው ወንጀሉ ላይ እንኳን ሲነበብ ቅድም ቅዳሴ ቀዳሹ አባት ሲያነቡት አልሰማችሁ? የእናንተ የራስ ጠጉራችሁ እንኳን የተቆጠረች ናት። እኔ ሳላውቅ አንድ እንኳን የራስ ጠጉራችሁን እንኳን እናንተን የሚነካችሁ የለም። ይሁን እንጂ ምልካቸው እንደ በጎች በተኩላዎች መካከል ነው እና መከራ እንዳለ አምናችሁ ሂዱ። ቅዱስ አሁን እዚህ የጠቀስኩት ጥቅስ ላይ ቅዱስ ጴጥሮስም ይታንክሩዋ ለእንተ ትመጽአክሙ መከራ፣ አሁን የምታገኛችሁ የምትገጥማችሁን ፈተና እንዲሁ እጹብ ድንቅ ዓመት የሚያህል ብላችሁ አታማሩ። ያለ መከራ የሚገኝ ጸጋ የለም። መከራ እንደኔ መከራውን ታገሳችሁ ስትቀበሉ ነው። ጴጥሮስ አሁን ይህን የተናገረው ደርሶበት ነው። ፈርቶም አይቶታል የገጠመውን ችግር። እንዲያው መከራ ፈርቶ አላውቀውም ኢየሱስም ብሎ ነበር። የዛን ጊዜ የገጠመው ችግር እንዲያው እንበው ጸጸቱ ንስሐው አዳነችው እንጂ ከፍተኛ ፈተና ገጥሞት ነበር። ኋላ ያችን ችግር ያስባልና በሌላ ቦታ መከራ ሲገጥመው አሁንስ ፍንክች አልልም እንደ ጌታዬ ሽቅብ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ እንጂ ወይ ፍንክች አለ ቅዱስ ጴጥሮስ። ይህን የሚያውቀው ነው ስላየ ይታንክሩዋ ለእንተ ትመጽአክሙ መከራ ከመ ዘነችርግም አለ እና ይህንን የታገሳችሁ እንደሆነ ወትትፈስሑ ከመ አመ ያስተሪ በስብሐቲሁ በጌትነቱ ፈጣሪያችሁ በተገለጠ ጊዜ ዋጋችሁን ታገኛላችሁ። ይሄን አስቦት እንኳን ይሄንን የማያልቀውን ሰማያዊውን እምላችሁ ምድራዊውን እንኳን አሁን ገበሬ የበጋውን ሐሩር የክረምቱን ቁር ምንጣሮ እርሻው አዋራው ጭቃው ሁሉ ተሰቃይቶ የት ላይ ነው የሚደሰተው? ምርቱ አውድማው ላይ ነው። ያን ያሁኑ ምርቱን ያገኛል። ተማሪው ቤት እንቅልፋቱ በሻማ ሲያበራ በመብራትን አይኑ እንቅልፋቱ ሲያጠና እዚያ ሲደርስ ባለ ዲግሪ ሲሆን ያው እንግዲህ ደሞዙ ሹመቱ ይገኛል። ነጋዴውም እንዲያወጥ ወርዶ አችሁ እንግዲህ ኪሱ በብር ሞላ ትላለች፣ ባንኩ ይዳብራል ያገኛል። ያው እና ለፍተው የማያገኙ ሁለት ሰዎች ብቻ ናቸው። ሁለት ማናቸው? ሁለት ለፍተው ከንቱ ልፋት የሚለፉ ይሄ አብዝተው የሚጠጡና ዘማውያን ከንቱ ልፋት ዋጋ የሌለው ልፋት የሚለፉ አብዝተውን እንደው ሳምባውን በጣጥሶ የለፋበትን ያን ያህል የጠጣበትን እንደገና በሽታ ካልሆነ በስተቀር ምንም ያገኘው ነገር የለም። ዘማውያን እንደዚህ ያላቸው ዋጋ የላቸው። ለፍቶ ዋጋ የማያገኙ እነዚህ ብቻ ናቸው። የተቀረው እንኳን በመንፈሳዊው በስጋዊው ተለፋ ከወጣ ከወረዳ መከራውን ከታገሰ ክብር ቦታ የማይደርስበት ችግሩን የማያስወግድበት እና ጌታችን ኢየሱስ ክርስቶስ ክብር በመከራ አልፎ ይሁን። መጀመሪያ ክንፉ አይደለም የሚገኘው፣ መጀመሪያ ደመናው አይደለም የሚገኘው፣ መጀመሪያ የነፋስ ሰረገላው አይደለም የሚገኘው፣ መጀመሪያ መከራ ነው እና ወደ ገዳም በሄድክ ጊዜ ይላል ያሲራል ራስህን ለመከራ አዘጋጅ። መከራ እቀበላለሁ ብሎ ነው ክንፍ አወጣለሁ ብለህ አትሂድ። እሱ እግዚአብሔር ስትታገስ ይሰጥሃል። አንተ መከራውን ለመቀበል ራስህን አሳምነህ ሂድ። እንደዚያ እንዲሆነን ስንሰራ ነው ዋጋ ልናገኝ የምንችለው እና ቅዱስ ጊዮርጊስ ይሄ ጴጥሮስ አሁን ይታንክሩባ እያለ ጌታ ስጋችሁን የሚገሉትን አትፍሩ፣ እነዚህን አትፍሩ እያለ ሲናገር ጌታንም ሰምቶ ተምሮ ስለነበረ አዎ በዚህ ላይ ጨከነ። በምንጨክን ጊዜ ደግሞ እግዚአብሔር በመከራው እንድንጸና ያደርገናል። እውነት አሁን ሰው ከእናንተ ስጋ ጋር አያይዙትም ነው። ከእናንተ ስጋ ጋር የጋለ ብረት ሰውነት ላይ የባዶ ሰውነት ላይ ሲያልፍ አሁን ያንን ታግሶ አልክድም የሚል ሰውነት ይኖረናል ብላችሁ ታስባላችሁ? ይህ በጣም እንዲህ አድርጎ መቆረጥ እኮ በሰይፍ መቆረጥ፣ በጥይት መመታት
ቀላል ነገር እኮ ነው። እንደዚህ መሰቃየት ግን በጣም ከባድ እና ይሄንን እሱ እየተቀበለላቸው ነው። እሱ ተቀብሎላቸው ነው ሁሉንም። እሱ እንደዚህ ከልጆቿ ጋር እናቲቱን ያዟት። ስንክሳሩ ላይ ያገኘሁትን ነው የምነግራችሁ። ከልጆቿ ጋር እናቲቱን ያስክዱ ያዟት ካጂ ለጣዖት ስገጂ ብለው ምን አደረገ ሲፈላሰፍ ያ ከሃዲው፣ ቆይ መጀመሪያ እናቲቱን ደብድቧት፣ እናቲቱ ስትገረፍ አይተው ልጆቹ እንዲክዷል። ኋላ ያችን እናቲቱን ያዙና ሲገርፋት ይኸው ሰውነቷን እንዳያገኛት ለልጆቹ ነው እኮ መልአኩ ክንፉን ጋርዶ ሰውነቷ እንዳይነካ ሲያደርግ አዩት። ልጆች እንኳን ሊፈሩ እንዲያውም ጠነከሩ። ይሁት እንዲህ አድርጎ እግዚአብሔር እየታደገ ነው ሰማዕትነትን፣ ጻድቅነትን፣ ነቢይነትን እግዚአብሔር ሳያግዝ እግዚአብሔር ሳይረዳ እመቤታችን ሳትመርበት በዚህ ሁሉ አክሊሎሙ ለሰማዕት እመቤታችን እንዲያው እህቶሙ እሞሙ ለሰማዕት እህቶሙ ለመላእክት እመቤታችን ሳትኖርበት እዚህ የተደረሰ የለም። በእመቤታችን አጋዥነት፣ በጌታችን ቸርነት፣ በእመቤታችን አጋዥነት እና ቅዱስ ጊዮርጊስ እንዲህ አድርጎ በፈቃዱ ነው ሞትን የተቀበለው እንጂ ያለ ፈቃዱ ሊገሉት አልቻሉም። እንደዚህ ነው የእግዚአብሔር ሰዎች ሁሉ። እንደዚህ አቡነ ተክለ ሃይማኖትን ግደሉ አለ መቶሎሙ። ጦር አይገድም፣ ገደል አይቀበለው፣ ዛፍ አያንቀው፣ ምን አድርገን እንግደለው አሉ ሰዎች። በገደል ቢጥሉ ተመልሶ ይገኛል። በጦር ነው የሚሉ የመቶሎሙ ሁለት እጅ በጦር ተይዞ ቀረ። ዛፍ ላይ ቢያንጠለጥሉት ዛፉ የእግዚአብሔር ሰው ውረድልኝ የሚል አጎንብሶ በእግሩ እንዲቆም አደረገው ዛፉ። እና እንዴት አድርገን እንግደለው? እንዲህ ነው የእግዚአብሔር ሰዎች። እና ዛሬ የጉልበታችን የሀብታችን ድክመት አይደለም አሁን ይህን ሁሉ የሚያደርገው የአእምሯችን የእምነታችን ድክመት ናት። አሁን ዛሬ አይዚች እንዲህ እያስገመገለችን በዚህና በዚህ ግራ እያጋባችን ነግደን እንዳንበላ አርሰን እንዳንበላ እንደ ልባችን ወጥተን እንዳናስተምር ነገሮቹ ሁሉ እንዲሁ ድንብርብር ያደረገብን እምነታችን ያልቷል። አሁን ቅድም ስትዋቸው ካህናቱስ መቼም ስራቸው ነው፣ አልተቀየሩም። የሰንበት ተማሪዎች ምን ያህል ያምራሉ ሲዘምሩ፣ እንደዚህ ሲያስተባብሩ ሲዘምሩ ምን ያህል ያምራሉ። ግን እንደው መሃላቸው ገብቶ ቀበሮ መለያየትን የሚሰብክለ እዚያ ላይ ጠንክሩ፣ እዚያ ላይ ጠንክሩ። ቄሱ ገሌ እንደዚህ ነው፣ አለቃው እንደዚህ ነው፣ ሰባኪው እንደዚህ ነው፣ ጳጳሱ እንደዚህ ነው። ይሄን እናንተ የሥራ ድርሻ አይደለም፣ የሥራ ድርሻ አይደለም። ቢሆንም እንደዚሁ በጠረጴዛ ዙሪያ በሚመለከተው አካል ሊታይ ይችላል እንጂ ይሄንን ልትኮንኑ ይሄንን ልትበይኑ አይደለም። ሰንበት ተማሪ ሆናችሁ ተቀመጣችሁ እና መሃል ስማችሁን የሚያጠለሽ በመካከላችሁ ገብቶ ስማችሁን እያጠለሸባችሁ ነበር። አሁን ተንቀልፋችሁ ኑ። ይሄ እንደዚህ ስትሆኑ ልጁን የሚጠላ የለም፣ ወገኑን የሚጠላ የለም። እንወዳችኋለን ሁላችንም እንደዚህ ከሆነ እና በእውነቱ ሊቃውንተ ቤተ ክርስቲያን ምእመናን አሁን ቅዱስ ጊዮርጊስን እንኳን ባሉን አክብሩ፣ ዝክሩን ዘክሩ፣ ስሙን በመጥራት ብቻ ከመከራ እንዲድን ነው ቃል ኪዳን የሰጠው። ስሙን በመጥራት ብቻ እንዲያው በህልሙ እንኳ ጊዮርጊስ ብሎ ስሙን የጠራ ከመከራ ይዳል። አሁን በህልም የጥራ በተመችም ጥረት አታረግ እንዴት አርግ በህልሙ ሆነ ለመጥራት ከባድ ብቻ ተወደድከው ትጠራዋለህ። አይምሮህ መቼም አንዳንድ እዚህ እኮ በሁን የታሰበው ነገር በህልም ይመጣል። ምንድን ቢባል ተረት አለ። የጃርት ህልሟ ምንድን ነው የሚባል? የጃርት ህልሟ ዱባ ነው ይባላል። በህልሟ የምታየው ድመትም በህልሟ የምታየው ሌላ ነው። እንደዚያ ነው ባልናገረው እንዲህ አይባልም። አዎ እና አንተም ጊዮርጊስን ባይምሮ ከሳልከው በህልም ትናገር በገጠመ ችግር ሁሉ በህልም ጊዮርጊስ ብለህ ትጠራለህ። እና ስሙን በመጥራት ብቻ መዳን እንዲቻል እንዲያው ከቤትህም ስትወጡ ወደ ስራ ቦታም ስትሄዱ ወደሚያስፈራ ነገርም ስትሄዱ ቢቻል በትንሽ ስዕል ዩኒቨርሲቲዎች ሳችን ዘንድ ባይቻል ደግሞ ቅዱስ ጊዮርጊስ ተከተለ ከጭንቅ አውጣኝ ድረስልኝ ብለህ ጸሎት አድርገህ ልክ በወታደር በእጀባ የሄደውስ እየተመታ ነው አልሆነም።
በእጀባ ሄደውስ አልሆነም። እንደው ሰውኛውን ራስን ማታለል ነው እንጂ ያሳ ያደን አላደንም። እያየነው ነው። ያው መተላለቅ ነው። ይህ አይደለም እግዚአብሔር ሲያድን ምንም ሰው ምን ጊዜ ሰው እንዴት አድርጎ ያም እኮ የሚያጅብ እኮ ያው ስጋ የለበሰ ሰው ነው በትንሽ ነገር የሚወድቅ እና የኛ በትንሽ ነገር የማይወድቅ ጠባቂ ነው ያለ። ይሄ ነው በትንሽ ነገር የማይወድቅ የማይገፋ ጠባቂ ስላለ እምነታችሁን አጠንክሩ። አሁን በይበልጥ አሁን ወታደር የጊዮርጊስን ጀግንነት የጊዮርጊስን ወታደርነት ተመልከቱ። በወጣትነቱ የስንት ዓመት ልጅ መሰላችሁ? የ20 ዓመት እኮ ጊዮርጊስ እኮ በ20 ዓመት እኮ ነው ገሩን የጀመረው። የ20 ዓመት ጎልማሳ ሆነ እና እንደውም አንዳንድ ጊዜ ዛሬ ጀምረህ ልትጾም ነው፣ ዛሬ ጀምረህ ቤተክርስቲያን ተሳላሚ የሚባል ነገር አለ። ኧረ ተወይ ከርሞባይ ይሄ ወደ ላሊበላ ሲሄዱ የሚዘፍኑት የእናንተ ነው። ኧረ ተወይ ከርሞባይ እድሜህን በቁና ሰፍረዋል ወይ ይላል። እና ከርሞ እንዲህ አደርጋለሁ አሁን ሲሸመግል እንዲሆናለሁ መሸምገልህን አውቀኸዋል። ዛሬ ጀምረህ ወደ ስራ መሰማራት አይምሮ እስካወቅ ድረስ ከ7 ዓመት ጀምሮ ክፉና በጎ እሳት እንደሚፈጅ ስለት እንደሚቆርጥ ካወቅ በቃ ስራ መጀመር አለብህ። ስለት ቆርጦ እንደሚጎዳ እሳት ፈጅቶ እንደሚጎዳ ገደል ብትወድቅ እንደምትሰበር ይህን ካወቅ ጀምሮ መልካም ስራ መስራት ትችላለህ። እንደዚህ ያለ እና እግዚአብሔር አምላካችን አበዛሁባችሁ መሰለኝ፣ አላበዛም ብዬ ነበር። እያበዛሁባችሁ መሰለኝ በእውነቱ እና አሁን ምን መሰላችሁ? አሁን ጊዮርጊስን እናድሰው፣ እንደዚህ እናድርገው። መጀመሪያ ፍቅሩ ይደርባችሁ። መጀመሪያ ፍቅሩ ካደረባችሁ፣ እምነቱ ካላችሁ አትለመኑ። የምን ልመና የምን ማስገደድ? ራሳችሁ ባለቤት ናችሁ። የእናንተው ቤት የእናንተው ጠቃሚ ነው። የእናንተው ተጠቃሚዎች ክርስቲያኖች ናቸው። ይህ እስከሆነ ድረስ እንዲጠፋባችሁ አትፈልጉም። ይሄ ነው እና በእውነቱ ክርስቲያኖች እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፋችሁ፣ እግዚአብሔር ከክፉ ነገር ይሰውራችሁ። በእውነት ቅዱስ ጊዮርጊስ አሁንም ኃጢአታችንን ሳይመለከት ልክ እዚያ ድንበር ጥሶ የመጣውን እንደመለሰልን እዚህ እርስ በርሳችንም እኛ ላይ የመጣውን ሰይጣን እርስ በርሳችን የሚያፋጀንን ሰይጣን ስለዚህ ተመካከላችን ያስወግድልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ከቅዱስ ጊዮርጊስ በረከት ያሳትፋችሁ። ይህንን ስራ ጨርሳችሁ ደግሞ በረከት እንድታገኙ የእግዚአብሔር ቅዱስ ፈቃድ ይሆንልን። አባታችን